ሰላም ጤና ይስጥልን ውድ የሀበሻ ቲዩበርስ ተከታታዮች እንኳን ወደ ቻናላችን በሰላም መጡ። ሀበሻ ቲዩበርስ ለእናንተ ጠቃሚና አዲስ መረጃ ይሆናሉ ብለን የምናስባቸውን የምናቀርብበት ቻናል ነው። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ዛሬ ይዘንላችሁ የመጣነው መረጃ ከርዕሱ ላይ እንደምትመለከቱት የምንኖርባት ዓለም በአኗኗር ሁኔታ እንደ አውሮፓውያን አቆጣጠር በ2050 እንዴት ይሆናል የሚለውን የምንዳስስ ይሆናል። ዓለማችን በቀጣይ 30 ዓመታት ውስጥ በታሪክ ታይቶ የማይታወቅ ለውጥ ይኖራታል ተብሎ ይጠበቃል። ለዚህም ዋነኛ ምክንያት ይሆናል ተብሎ የሚጠበቀው የቴክኖሎጂ መራቀቅና እንዲሁም የአርቲፊሻል ኢንተለጀንስ መስፋፋት ነው። አርቲፊሻል ኢንተለጀንስ ራሱን የቻለ ሰፊ የሆነ ዘርፍ ሲሆን አጠር አድርጎ ለማስረዳት ያህል ደከመንና ሰለቸን ለማይሉ ማሽኖች የሰው ልጅ ክህሎት የሆነውን የማሰብ ችሎታ በማስተማር ስራችንን ለማቅለል የመጣ የቴክኖሎጂ ዘርፍ ነው። ስለ አርቲፊሻል ኢንተለጀንስ ሙሉ መረጃ የያዘ ቪዲዮ እንድንሰራ የምትፈልጉ ከሆነ ኮሜንት አድርጉልን። አርቲፊሻል ኢንተለጀንስ በ2050 ሁሉንም የስራ ዘርፎች ይቀላቀላል ተብሎ ይጠበቃል። በዚህ ቴክኖሎጂ የታገዙ ሱቆች ወይንም ሱፐርማርኬቶች እቃዎችን ያለ ካሸር አስፈላጊነትና ያለ ሰልፍ በተቀላጠፈ ሁኔታ እንድንገበያይና እንድንሸምት ይረዱናል። በጤናውም ዘርፍ ብንሄድ አርቲፊሻል ኢንተለጀንስ ከሰው ልጅ በተሻለ ለታካሚዎች ትክክለኛውን ምርመራና ሕክምና ለመስጠት የሚያስችለን ይሆናል። በሞባይሎቻችን ላይ የምንጠቀማቸው እንደ ጉግል ቮይስ ሪኮግኒሽን እንዲሁም አፕል አይፎን ላይ እንደ ሲሪ ያሉ ከአሁኑ ስራችንን እያቀላጠፉልን የሚገኙ የአርቲፊሻል ኢንተለጀንስ ውጤቶች ሰው እስኪመስሉን ድረስ ይሻሻላሉ። በፋብሪካዎች ውስጥም አብዛኛው የስራ ድርሻ የሮቦቶች መሆን ይጀምራል። እንዲሁም በ2050 እነኚህ ሮቦቶች በሚያስገርም ሁኔታ እንደ መምህር፣ እንደ ፋርማሲስት፣ እንደ ፖሊስ ኦፊሰር እንዲሁም በአስደናቂ ሁኔታ እንደ ስፖርት ተጫዋች በመሆን ለሰው ልጆች ማገልገልን ይጀምራሉ። በሌላ በኩል ቋንቋ ለሰው ልጆች ገደብ የሚሆንበት ጊዜ ያበቃል ተብሎ ይጠበቃል። ማንኛውም ሰው ስልኩን በመጠቀም ብቻ የትኛውንም ቋንቋ በራሱ ቋንቋ በመተርጎም ማዳመጥ የሚችል ይሆናል። አሁን ከምንጠቀምባቸው ኖርማል ኮምፒውተሮች ወደ ኳንተም ኮምፒውተር የምንሸጋገር ይሆናል። የስፔስ ኤክስ እና የቴስላ ባለቤት የሆነው ኢለን መስክ እያሰራ ያለው ኒውራሊንክ ኒውሮሎጂካል ዲስኦርደር ያለባቸውን ሰዎች ማከም ያስችለን ይሆናል። በዚህም የአርቲፊሻል ኢንተለጀንስ ውጤት ምክንያት የመርሳት ህመም ያለባቸው፣ የመንቀሳቀስ ችግር፣ መስማት ማየት የተሳናቸው ችግራቸው ይቀረፍላቸዋል ማለት ነው። ኒውራል ሊንክን በፍቃዳቸው የሚጠቀሙ ሰዎች ምንም ነገር ሳይናገሩ በሀሳብ ብቻ መግባባት የሚጀምሩበት ጊዜ ይሆናል። እንዲሁም አሁን እየተስፋፋ ያለው ቨርቹዋል ሪያሊቲ ከጌም መጫወቻነት አልፎ ሁሉም ቦታ ላይ ይገባል። በሁለተኝነት ትልቅ ለውጥ ይመጣል ተብሎ የሚጠበቅበት የትራንስፖርት ዘርፉ ነው። እንደ አውሮፓውያን አቆጣጠር በ2014 320,000 የሚጠጉ በኤሌክትሪክ የሚንቀሳቀሱ መኪኖች ተመዝግበው ነበር። በ2019 ግን ያ ቁጥር ወደ 2.3 ሚሊዮን ከፍ ብሏል። በ2025 10 ሚሊዮን ይደርሳሉ ተብሎ ይጠበቃል። በ2050 ደግሞ አብዛኛው መኪና በኤሌክትሪክ የሚሰራ ይሆናል። ጋዝ ማደያዎች ከገበያ ውጪ መሆን ይጀምራሉ። ቴስላ አሁንም ቢሆን በራሳቸው በከፊል የሚንቀሳቀሱ መኪኖች እያመረተ ለገበያ እያቀረበ ይገኛል። መኪኖች ያለ ሹፌር በራሳቸው መንቀሳቀስ የሚጀምሩበት ጊዜ ይሆናል። በ2050
እንደ ቴስላ እቅድ ከሆነ እንደ አሁኑ በከፊል በራሳቸው የሚንቀሳቀሱ መኪኖች ሳይሆኑ ሙሉ ለሙሉ በራሳቸው የሚንቀሳቀሱ እንዲሁም መሪ ያልተገጠመላቸው መኪኖች ማምረት ይጀምራሉ። ከመኪኖች ባሻገርም ሃይፐርሉፕ የሚባል የትራንስፖርቴሽን ሲስተም ይጀምራል ተብሎ ይጠበቃል። ዓለማችንን ለመቀየር እየሰራ ያለው ኢለን መስክ የዚህ ትራንስፖርት ሲስተም ሀሳብ አመንጪ ነው። ሃይፐርሉፕ በመኪና 6 ሰዓት የሚፈጅ መንገድ ወደ 40 ደቂቃ ዝቅ ማድረግ ይችላል። ከትራንስፖርቴሽን ስንወጣ ደግሞ በሶስተኛነት ደረጃ እጅግ ከፍተኛ ደረጃ ይደርሳል ተብሎ የሚጠበቀው ባዮቴክኖሎጂ ነው። የስቴም ሴሎቻችንን አቅም በማሳደግ የስኳር በሽታ፣ የልብ ህመም፣ ካንሰርን ማከም የሚችልበት ደረጃ እንደርሳለን። ሌላኛው በስፋት የሚጠበቀው የባዮቴክኖሎጂ ውጤት ጂን ኤዲቲንግ ነው። ጂን ኤዲቲንግ በሽታን ያስከተለውን የዲኤንኤ ፓርት በማስወገድ እንዲሁም በሌላ በመተካት በህይወት ዘመን የሚቆዩ በሽታዎችን ለማዳን ያስችለናል። ቪዲዮን ከወደዳችሁትና ጥሩ መረጃ ካገኛችሁበት ላይክ እና ሼር ማድረጉን እንዳይረሱ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ደህና ሁኑ።